አሁን የምነግራችሁ ነገር ካላወቃችሁ ቦርጫችሁን ማጥፋትና ውፍረታችሁን መቀነስ በጣም ከባድ ነገር ነው የሚሆንባችሁ። በዚህ ቪዲዮ ቦርጫችሁን ለማጥፋትና ውፍረታችሁን ለመቀነስ የሚረዳችሁ 6 ወሳኝ ቲፖች እነግራችኋለሁ። እነዚህ 6 ወሳኝ ቲፖች እስከ መጨረሻው ከተከታተላችሁና በአግባቡ መተግበር ከቻላችሁ ቦርጫችሁን ማጥፋትና ውፍረታችሁን መቀነስ ቻላችሁ ማለት ነው። አንደኛው ቲፕ ካርዲዮ ኤክሰርሳይዞችን መስራት ነው። ካርዲዮ ኤክሰርሳይዝ የምንላቸው ገመድ ዝላይ፣ ሩጫና ሳይክሊንግ የመሳሰሉ ኤክሰርሳይዞች ካርዲዮ ኤክሰርሳይዝ ብለን እንጠራቸዋለን ማለት ነው። እነዚህ ካርዲዮ ኤክሰርሳይዞችን በምንሰራበት ሰዓት ላይ ብዙ ካሎሪዎችን እናቃጥላለን። ብዙ ካሎሪ እናቃጠለን ማለት ሰውነታችን ውስጥ የተከማቹትን የስብ መጠን ወይም የፋት መጠን ለማቃጠል በጣም ይረዱናል ማለት ነው። ስለዚህ እነዚህን ካርዲዮ ኤክሰርሳይዞች በሳምንት ውስጥ 4 ቀን ወይም 5 ቀን ከ30 እስከ 40 ደቂቃ ብትሰሩ ሰውነታችሁ ውስጥ የተከማቹትን የስብ መጠን ወይም የፋት መጠን ማጥፋት ወይም ማቅለጥ ትችላላችሁ ማለት ነው። ተግባራዊ በጣም አስፈላጊ ቲፕ ደግሞ ስኳር የበዛባቸውና ጃንክ ፉዶችን መቀነስ ነው። ብዙዎቻችሁ በደም ካርዲዮ ኤክሰርሳይዞችን ሳላችሁ ትሮጣላችሁ፣ ገመድ ዘላላችሁ፣ የተለያዩ ኤክሰርሳይዞችን ቦርጭን ለመቀነስ ወይም ውፍረትን ለማጥፋት ሳላችሁ። ግን እነዚህን ኤክሰርሳይዝ ከሰራችሁ በኋላ ምን አይነት ምግብ ነው የምትመገቡት የሚለው ነው ዋናው ነገር። እነዚህን ኤክሰርሳይዝ ከሰራችሁ በኋላ ጃንክ ፉዶችን የምትመገቡ ከሆነ ቦርጭን ማጥፋት ወይም ውፍረትን መቀነስ የማይታሰብ ነገር ነው። ምክንያቱም ጃንክ ፉድ የምንላቸው ቅባትና ስኳር የበዛባቸው ምግቦች ልክ እንደ ኬክ፣ ልክ እንደ በርገር እና ልክ እንደ ቺፕስ ያሉ ምግቦች ሲሆኑ እነዚህ ምግቦች ከፍተኛ የሆነ የቅባት መጠንና የስኳር መጠን ይዟል። ስለዚህ ከፍተኛ የሆነ የቅባትና የስኳር መጠን የበዛባቸው ምግቦች እየተመገባችሁ ውፍረትን ማጥፋት ወይም ስብን ማቅለጥ ጭራሽ የማይታሰብ ነገር ነው ማለት ነው። ስለዚህ ቦርጭን ማጥፋት ወይም ውፍረትን መቀነስ የምትፈልጉ ከሆነ እነዚህ ምግቦች መቀነስ መቻል አለባችሁ ማለት ነው። ሶስተኛው ብዙ ውሃ መጠጣት ነው። ውሃ ለሰውነታችን የምግብ መፈጨት ሂደት በጣም እጅግ አስፈላጊ ነገር ነው። ብዙ ውሃ በምንጠጣበት ሰዓት ላይ የምንመገባቸው ምግቦች ቶሎ ይፈጫሉ ማለት ነው። የምንመገባቸው ምግቦች ቶሎ ተፈጩ ማለት ስብ ወይም ፋት የመከማቸት ዕድሉ በጣም ዝቅተኛ ነው የሚሆነው ማለት ነው። ስለዚህ በቀን ከ2 እስከ 3 ሊትር ውሃ ብትጠጡ ይመከራል ማለት ነው። አራተኛው ጭንቀትን መቀነስ ነው። ጭንቀት በሰውነታችን ውስጥ ኮርቲሶል የተባለ ሆርሞን እንዲመነጭ ያደርጋል። ይህ ሆርሞን በሆድ አካባቢ ከፍተኛ የሆነ የስብ መጠን እንዲከማች የሚያደርግ ሆርሞን ነው። ከፍተኛ ስብ ተከማቸ ማለት ደግሞ ቦርጫችን ይጨምራል ማለት ነው። ስለዚህ ይህ ሆርሞን እንዳይመነጭ በተቻለ መጠን ጭንቀት መቀነስ አለባችሁ። እዚህ ጭንቀትን ለመቀነስ ሜዲቴት ማድረግ፣ ራስን ማዝናናት፣ የተለያዩ ላይት ኤክሰርሳይዞችን መስራት ጭንቀትን ለመቀነስ ይረዱናል ማለት ነው። አምስተኛው በፋይበር የበለጸጉ ምግቦችን መመገብ ነው። በፋይበር የበለጸጉ ምግቦች የምንላቸው ልክ እንደ አትክልት፣ ፍራፍሬና የመሳሰሉ ምግቦች በፋይበር የበለጸጉ ምግቦች ናቸው። ቅድም እንደነገርኳችሁ ካርዲዮ ኤክሰርሳይዝን ከሰራችሁ በኋላ ጃንክ ፉዶችን የምትመገቡ ከሆነ ውፍረትን መቀነስ ወይም ቦርጭን ማጥፋት በጣም ከባድ ነገር ነው የሚሆነው። ጃንክ ፉዶችን ከምትመገቡ እነዚህ በፋይበር የበለጸጉ ምግቦችን ብትመገቡ ቦርጭን ለማጥፋትና ውፍረትን ለመቀነስ በጣም አሪፍ ነው የሚሆንላችሁ። ምክንያቱም እነዚህ በፋይበር የበለጸጉ ምግቦች ዝቅተኛ የሆነ የቅባት መጠንና ቶሎ ለመፈጨት ስለማያስቸግሩ ስብን ወይም ፋትን የመፍጠር ዕድላቸው በጣም ዝቅተኛ ነው። ስለዚህ እነዚህ ምግቦች መመገብ ቦርጭን መቀነስ ቻላችሁ ማለት ነው። ስድስተኛው የምንጭለው ደግሞ የአልኮል መጠን መቀነስ ነው። ብዙ ሰው በደም ካርዲዮ ኤክሰርሳይዞችን ይሰራል፣ በፋይበር የበለጸጉ ምግቦችን በደም ይመገባል። ግን እነዚህ ሁሉ ነገር ካደረገ በኋላ ከፍተኛ የሆነ የአልኮል መጠን የሚጠቀም ከሆነ እነዚህ ነገሮች ሁሉ በዜሮ እንዳባላት ነው የሚቆጠረው። ምክንያቱም አልኮል በውስጡ ብዙ ካሎሪዎችን ይዟል። እነዚህ ካሎሪዎች ደግሞ ወደ አካባቢ ስብ ሆነ ወይም ፋቱን የመቀመጥ ዕድላቸው በጣም ከፍተኛ ነው። ከዚህ በተጨማሪ ሰውነታችን ሰዎችን ከማቃጠል ይልቅ አልኮል ውስጥ የሚገኙ ካሎሪዎችን ለማቃጠል ይታገላል። በዚህ ጊዜ የውርስ ስብ ወይም ቦርጭ እንዲጨምር ያደርጋል ማለት ነው። ስለዚህ በተቻላችሁ መጠን የምትጠጡትን የአልኮል መጠን ለመቀነስ መሞከር አለባችሁ ማለት ነው። ዛሬ የነበረኝ ሐሳቤ ነው። ቪዲዮን ከተመቻችሁ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ደህና